ጤና ይስጥልኝ ቤተ እስራኤሎች። ዛሬ ወደ እናንተ ይዤው የምመጣው ታሪክ መተረክ፣ ታሪክ ማለት ምን እንደሆነ ስለዚህ ነው ይዤላችሁ የምመጣ ዛሬ እና ይህ ትልቅ ትምህርት ነው ወገኖቼ። ትንሽ ነው ትልቅ ነው አይልም እና ታሪክ በዕብራይስጥ ሲተረጎም ሲፑር ነው። ሲፑር ይባላል። ታሪክ ሲፑር በእንግሊዘኛ ደግሞ ነሬቲቭ ይባላል። ነሬቲቭ በአማርኛ ነሬሽን፣ ትረካ፣ ታሪክ መተረክ ማለት ነው። ሲፑር ልሳፔር ሲፑር ማለት ነው። እና ይህ ታሪክ መተረክ ማለት ምን ማለት ነው? ይህ ቀላል ነገር መስሎ ይታየናል፣ እንደ ተረት ተረት ይመስለናል። ግን አይደለም ወገኖች። ታሪክ መተረክ ወይም ልሳፔር ሲፑር ማለት ምን ማለት ነው? ልሳፔር ናራቲቭ ማንነትህን መናገር፣ ማስተማር፣ መተረት፣ ይህ ነው ማንነትህን መተረክ ማለት ነው። ማንነት ሲተረክ ለምሳሌ አባቶቻችን ኢየሩሳሌም ተነስተው ወደ ኢትዮጵያ ወደ ስደት ሀገር ወርደው የመጀመሪያው ቤተ መቅደስ ሲፈርስ ከነቢዩ ኤርምያ ጋር ወርደው በግብፅ ሀገር አድርገው በአባይ ወንዝ ዳር ለዳር እያደረጉ ኢትዮጵያ ደረሱ እያሉ አባቶቻችን የሙሴን ሕገ ኦሪት ድንግል ኦሪቱን ይዘውት ወደ ኢትዮጵያ ወረዱ። ይኸው ነቢዩ ኤርምያ ራሱ ትልቅ ነቢይ ነው እንደምታውቁት። ሁለተኛም ካህን ነው፣ የካህን ዘር ነው፣ የአሮን ዘር ነው። ይህም አውቀልብን ነው ወገኖቼ። እና ክህነቱን የእውነቱን ስርዓት የእውነቱን ሕግ ወደ ኢትዮጵያ ይዘውት ወርደው 2500 የበለጠ ዓመታት በኢትዮጵያ መከራቸውን አይተው የያዙትን ይህን ሃይማኖታችን ኦሪቱን የሙሴን ሕገ ኦሪት የጠበቁት ይህ የኛ ኦሪት የጠበቁት አባቶቻችን ሃይማኖት የሃይማኖት መሪዎቻችን ካህኖች እንደ አሮንና እንደ ሙሴ እንደ አልዓዛር እንደ አባቶቻችን በኦሪቱ እንደተጻፈው በቤተ መቅደሱ በመጀመሪያው ቤተ መቅደስ እንደነበረው ሁለተኛም ይህ ኦሪት ድንግል ኦሪት አላኻ ምሽና ግማራ የሚባል የሌለው ራባናት የሚባል የሃይማኖት መሪ የሌለው ሃይማኖት ነው። አባቶቻችን ይዘውት ወደ ኢትዮጵያ ወርደው ኢትዮጵያ ሲጠብቁት ኖረው ይኸው ወደዚህ ሀገር እስትንመጣ ድረስ የጠበቅነው ያመጣና ሃይማኖት ይህ ነው። ይሄ ትልቁ ናራቲቭ ትልቁ ታሪካችን የእውነቱ ታሪካችን ይሄ ነው። ግን ዛሬ እንደምታውቁት እንደምትሰሙት ወንድሞቻችን እህቶቻችን በአላኻው በፈረንጆቹ ሃይማኖት በአላኻው ለመሄድ ስለሚፈልጉ ፈረንጅን ለመምሰል ስለሚፈልጉ ፈረንጅ እንዲወዳቸው ከፈረንጅ ጋር አንድ ሆነው አብረው አም የኻድ አማ ይሁዲ ለመባል ስለሚፈልጉ እኛ አላኻ ነበረና አባቶቻችን አላኻ ነበረና እኛም እኮ አላኻ አለ እያሉ የውሸት ታሪክ ይተርካሉ። ያልነበረውን ነበረ ይላሉ። እና ውሸት ታሪክ፣ ውሸት ነሬቲቭ፣ ውሸት ነሬሽን፣ ውሸት ሲፑር ሲናገሩ እኛ የእውነቱን ታሪክ እያወቅነ የእውነቱን ሃይማኖት እያወቅነ አባቶቻችን ያወረሱን እያወቅነ ምናምን ጋር አልከራከርም እያለ ዝም ማለታችን ይኸው ልጆቻችን ምንም አያውቁታይ ያን እውነት መስሏቸው ውሸቱን ሲናገር ደፍሮ ይህማ እንዲህ ብሎ ደፍሮ የሚናገር አባቱ ትላልቁ ቄሱ ሁሉ ዝም ሲለው እውነቱን ይሆናል እያሉ ሲያዳምጠው ውሸቱን ትምህርት ሲማሩ እኛው ልጆቻችን ገደል እንደምናገባቸው በገዛ እጃችን ይህን ማወቅ አለብን ነው ወገኖቼ። እና ውሸት ታሪክ ሲተረክ እኛ ዝም ማለት የለብንም። አሁን በኦሪት ዘዳግም አባ ሙሴ ለእስራኤል ለአባቶቻችን
ለእኛም ለሁላችን እንዴት ብሎ ነው ያዘዘን? ተመልከቱ። ኦሪት ዘዳግም ምዕራፍ 5 ቁጥር 1 እንዲህ ብሎ ነው ያዘዘ። ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት፣ ተመልከቱ፣ እንድትማሯት በማድረግም እንድትጠብቋት ዛሬ በጆሮአችሁ የምናገራትን ሥርዓትና ፍርድ ስሙ ብሎ ነው አባ ሙሴ ያዘዘ። ሰማችሁ ወገኖች? ተፈለጋችሁ በዕብራይስጥ ויקרא משה אל כל ישראל ויאמר אליהם שמע ישראל את החוקים ואת המשפטים אשר אנוכי דובר באוזניכם היום ולמדתם אותם ושמרתם לעשותם። ይህን ተማሩ ነው ያለ። የእውነቱን ታሪክ ተማሩ። ውሸትን ታሪክ ሲናገሩ፣ ውሸት ታሪክ ወጥተው ሲተርኩ ዝም አትበሉ። የእውነቱን ታሪክ ወጥታችሁ ተናገሩ። ከምናምንቴ ጋር አልከራከርም ማለት የለም። እውነቱን ውሸት አድርገው፣ ውሸቱን እውነት አድርገው ወጥተው ውሸት ታሪክ ሲተርኩ እኛ ዝም ማለት የለብንም ወገኖቼ። ይህን ለማለት ነው። እኔ ልጃችሁ ወይ ወንድማችሁ ጸጋ አምላክ ይግዛው ነኝ። ቅዱስ ቅዳሜ ሰንበት ሰላም። አመሰግናለሁ።